በ3 ደቂቃ ውስጥ የ3 ዓመት ጥበብ ላስተምራችሁ። ይህን ነገር ቀድማችሁ አውቃችሁ ከዚህ ነገር የማትቁ ከሆነ ነገ ላይ ትልቅ ዋጋ ስለሚያስከፍላችሁ አሁኑኑ ይህን ነገር ማይ ፋሚሊ ማቆም አለባችሁ። የመጀመሪያው ነገር ራሳችሁን መጠራጠር። እኔ አልችልም፣ እኔ ደካማ ነኝ፣ እዚህ ቦታ መድረስ አልችልም። सोशल लॉगिन होता क्या है? सिंपल शब्दों में सोशल लॉगिन एक एडवांस्ड ऑथेंटिकेशन सिस्टम है जो आपको किसी भी वेबसाइट या ऐप पर आपके गूगल, फेसबुक, लिंक्डइन ይህ አንደኛ ክፍለ ዘመን ቫይረስ ስለሆነ ይህን ነገር አሁኑኑ መተው ማቆም አለባችሁ። ምክንያቱም ለእናንተ ህይወት አደጋና ጠንቅ ስለሆነ ማለት ነው። ይህን ነገር በፍጹም ልታደርጉ አይገባም። ምክንያቱም እኛ ሰዎች ነን ብለን ከምናስበው በላይ ነን፣ ከምናውቀው በላይ ነን፣ እኛ ከገመትነው በላይ ነን። ምክንያቱም አንሊሚት የሆነ ሶርስ፣ አንሊሚት የሆነ አባንዳንስ፣ አንሊሚት የሆነ ኢነርጂ አለ። ስለዚህ ራሳችሁን ዝቅ አድርጋችሁ በፍጹም መመልከትን ማቆም አለባችሁ። ሁለተኛው ነገር ቀናችሁን በዘፈቀድ መጀመር። አያችሁ፣ የመጀመሪያ ስራችሁ የመጨረሻ የእናንተ ህይወት ማገባደጃ ይወስነዋል። ስለዚህ ቀናችሁን በጸሎት፣ በማመስገን፣ በደስታ፣ በፍቅር ልትጀምሩት ይገባል። ምክንያቱም ካላችሁኝ የዛሬዋ ቀናት የነገዋን ህልም እንድታሳኩ ግብአት የምትሆኑ። ስለዚህ የዛሬዋን ቀን በምንድን ነው ታሳልፉት? በፌዝ፣ በድብርት ኦር በማይሆን ነገር ወይስ በምንድን ነው? ቀናችሁን መቆጣጠር ጀምሩ። ጊዜያችሁን መቆጣጠር ማችሉ ከሆነ፣ ጊዜያችሁን በቅንጡም ታባክኑ ከሆነ ነገ ላይ ትቆጫላችሁ። ነገ ላይ የምትፈልጉትን ህልም፣ ፍሪደም፣ የገንዘብ ነፃነትን ማግኘትን አትችሉም። ስለዚህ ዛሬ ለምትፈልጉት ህልምና አላማ፣ ህይወት፣ ራዕይ ቀናችሁን መስዋዕት ማድረግ መገበር መቼም ቢሆን እንዳትረሱ። እግዚአብሔር ነው ብሎ እናንተም ታባክኑት የእናንተን ቀን ጊዜ ሳይሆን የእናንተን ህይወት ነው። ስለዚህ አሁኑኑ ጊዜያችሁ ማባከን አቁሙ። ቆራጥ ወሳኝ ሁኑ። ሶስተኛው ነገር በስሜት መነዳት፣ በስሜት መመራት ማቆም አለባችሁ። አያችሁ፣ እኛ ስሜት አንዳንዴ ደስተኛ እንሆናለን፣ አንዳንዴ ደግሞ አዘንተኛ፣ አንዳንዴ ደግሞ በጣም ጮቤ ነው የምንረግጠው። ግን በዚህ ስሜት ህልም አይሳካም። በዚህ ስሜት ብዙ ነገር አይሰራም። ለምን አትሉኝም? ሲደብር ስራ ማሰራ ከሆነ፣ ደስ ሲል ስራ መስራ ከሆነ፣ ዛሬ ሞዴል የለም አልሰራም ብለህ ስራውን ዘግተህ የምትወጣ ከሆነ ካሰብክበት ቦታ ለመድረስ በጣም ሩቅ ነው የሚሆነው። እየደበረ ነው መስራት፣ እየደበረ ነው መልፋት፣ እያስጠላ ነው። የሚያስጠላ ነገር ደጋግመህ ማድረግ አስታውስ። አንድ ከዴቪድ ጋር የሚወደው አባባል አለ። ስፖርት እየሰራ ልክ ሲደክም የምታቆም ከሆነ አንተ ምኑን ሰራ? ሲደክም ነው እንደውም እንደ አዲስ መጀመር እንዳለብኝ ነው ብለህ ለአእምሮ ተናግረህ እንደ አዲስ መስራት ያለብህ። ምክንያቱም ሲደክም ነው አእምሮ ክፍት፣ ጡንቻዎች ክፍት የሚሆኑት። ያኔ ነው መስፋት መተለቅ የምችለው። ስለዚህ ሲደክም ማቆም የለብን። ቢኮዝ የእኛ አእምሮ ሰርቫይቭ ለማድረግ ስለተፈጠረ እኛ ብዙ ሪስክ እንዳንወስድ ያግደናል እንጂ የእኛ አእምሮ እኛ ከምናስበው በላይ ፖቴንሻል፣ ኢነርጂ፣ ኃይል ይዟል። ስለዚህ ያን ኃይል መጠቀም፣ ማወቅ፣ ለራስ መተግበር ጀምሮ ወዳችኋለሁ።